ሰላም ጤና ይስጥልኝ። እንዴት ናችሁ የቤዛ ዩቲዩብ ተከታታዮች? ዛሬ የማሳያችሁ የቶና ሳንዶች ነው፣ በቂጣ ማለት ነው። የሚያስፈልገን ነገሮች ቶና፣ ሽንኩርት፣ ድንች የተላጠ፣ ኪስበራ፣ ነጭ ሽንኩርትና ቃሪያ፣ እርድ ደግሞ ከሊጡ ጋር መበጥበጫ። ሊጥ እንበጠብጣለን። ዱቄት ያስፈልገናል። ውሃ፣ ዘይት ነው የሚያስፈልገን ነገሮች ማለት ነው። ከዛ አብረን ወደ ስራው እንቀጥላለን። የተላጠውን ድንች በውሃ እንቀቅላለን። በውሃ እንደዚህ ልጠኑ ቶሎ እንዲደርስም ጣም ወደ ውስጥ እንዲገባ ነው። ትንሽዬ ጨው፣ ለከለር ትንሽዬ እርድ እናደርጋለን። ይበስላል ይሄ ማለት ነው። ይሄ እስከሚበስል ሊጡን እንበጠብጣለን። ትንሽዬ ጨው፣ ትንሽ ውሃ፣ ትንሽ እርድ ለከለር ማለት ነው። ዱቄቱን ለክቼ ነፍቼዋለሁ። እንደ መጠናችሁ ማለት ነው። ብዙ መስራት ትችላላችሁ፣ ትንሽ መስራት ትችላላችሁ። እርዱ ከለር አልሰጠኝም። ትንሽ ጨምርበታለሁ ቢጫ እንዲመጣ። ይህን ይመስላል። ውፍረትና ቅጥነቱ ያው እንደዚህ ማለት ነው። ቀጭን ቂጣ ነው መሆን ያለበት፣ መወፈር የለበትም። በጣም ስስ ነው። ልክ የሰንቦሳ እንትን እንደሚመስል ማለት ነው። እንደ በጣም በቅጠን አለበት ስታሰፉት። ሲቆይ ትንሽ ወፈር ስለሚል ይህንን እናስቀምጣለን። ድንቹ ሲበስል ወደ ማቁላላቱ እንገባለን ማለት ነው። አብራችሁኝ ነው። ድንቼ እንደዚህ እየበሰለ ነው። ድንቼ እስከሚበስል እዚህ ጋር ደግሞ ቂጣዬን እጋግራለሁ። አንገለብጠውም። ልክ እንደዚህ ሲበስል ለሳንዱች ስለምንጠቀልልበት በጣም እንትን ማለት የለበትም። እንደዚህ ጋር ሲል እናወጣዋለን ሳህን ላይ። ይሄ የህንድ አሰራር ነው። ማንገለብጠው በኋላ ላይ ስንጠቀለል ምንም አያስፈልገንም። እንደዚህ እርጥበት ካለው ስለሚበስል ተመልሶ ስለሚጠበስ በዘይት ብዙ መብሰል አይፈልግም እና እንደዚህ እየጋገር እና ጋግሬ ስጨርስ እንገናኛለን ማለት ነው።
አሁን እንደዚህ ሲሆን በቃ ማለት ነው። በቅቶታል። እናወጣዋለን። ዳይን ጋግሬ በዚህ መልኩ ጨርሻለሁ። ያው ከላይ ያለችውን ቦቻ ነች። መጀመሪያ ሲጀምር ትንሽ ነበር፣ ተለቅ ተለቅ አድርጌዋለሁ ጊዜ ለመቆጠብ ማለት ነው። እና ይሄን ይመስላል ቂጣው። እዚህ ጋር በስሏል። እዚህ ጋር ሽንኩርት እያቁላለሁ ነው። ሆኖ መስያ ማለት ነው። ሽንኩርቴ እንደዚህ በስሏል። እንደዚህ ሳንዶች ምናምን ሲሰሩ እንደ ወጥ ሽንኩርቱ በጣም መብሰል የለበትም፣ ጣዕም እንዲኖረው ማለት ነው። ትንሽ ቆንጆ በርበሬ፣ ብላክ ፔፐር፣ ትንሽ የተቀመመ መሸከል ባህራት የአረቦች አረብ ማለት ነው። እንደዚህ ከጠበስነው በኋላ ሆና እናደርጋለን። ቶና የምትጠቀሙ ከሆነ ጨው አታርጉ። ቶና ራሱ ጨው ስላለው ማለት ነው። ጨው ካረጋችሁበት ይበዛል። እዚህ ጨው ቶና በጨው ያው አይደለም የሚዘፈዘፈው መከለልና እነ ቶና ምናምን ጨው አላቸው። በጨው ስለሆነ ስለሚል እንደዚህ ጥብስ ካለ በኋላ ድንች እናደርጋለን። ድንች ጨምሬያለሁ። ያው ስላልተመቸኝ ነው። ግን አንድ ላይ ሁለቱንም እንደዚህ ጠብሰዋለሁ ማለት ነው። ከዛ ቃሪያና ፐርስሊ ማለት ነው፣ ኮሪያንደር እያችሁ ነበር ቅድም፣ አይደለም ፐርስሊ ነው፣ ኮሪያንደር ያው ደንብላል ቅጠል ማለት ነው። ፐርስሊና ኮሪያንደር ስለሚለያይ እንሳ ሁለቱም ነው ተመሳሳይ ነው። በጣም ነው ለምግብ ማለት ነው የሚጠቅሙት። በዚህ መልኩ ትንሽ ከበሰለ በኋላ እናጠፋዋለን ማለት ነው።
ይህንን እሳቱን እናጠፋውና እስከሚቀዘቅዝ ደግሞ ለቂጣው መጠቅለያ እናዘጋጃለን ማለት ነው። ለቂጣው መጠቅለያ የዳቦ የተፈጨ ዱቄት፣ እንቁላልና ሳህኑ እና ቂጣው ማለት ነው። ቂጣው ተቀምጦ እንጠቀልልና ከዛ በዘይት እንጠብሳለን ማለት ነው። ያው ስጠቀልል አላሳየዋችሁም ስላልተመቸኝ ነው። ይከብዳቸዋል ብዬ አላስብም። ይሄንን ክሽናውን አድርጎ መጠቅለል ነው። ስፕሪንግ ሮል ነው፣ በቃ እንደ ስፕሪንግ ሮል ነው። የህንዶች ስፕሪንግ ሮል ነው። በዚህ መልኩ ማለት ነው የሚሰሩት እና ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። በጣም አሪፍ ነው። ያው ተጠቀልለው አላሳየዋችሁም፣ አልተመቸኝም ነበረ ለመቅረጽ ማለት ነው። ይህን ይመስላል። እንደዚህ ቆራርጬ አቀርበዋለሁ ማለት ነው።